የዛሬው ክፍለ ጊዜያችን የሚያተኩረው የስነ ጽሁፍ ስራንና ታሪክን ምን ያገናኛቸዋል? ታሪክ ያለፈ ዘመን ክስተት ነው። ታሪክ በቀደመው ዘመን ማህበረሰቦች፣ ሀገራት የሰሯቸው ስራዎች፣ ያሳለፉትን ህይወት የሚተርክ ሰነድ ነው ወይም የሚተርክ ጽሁፍ ነው። በአብዛኛው ታሪክ እውነተኛ ነው፣ በእውነት ላይ የተመሰረተ ጽሁፍ ነው፣ በእውነት ላይ ተመስርቶ የሚነገር ድርሰት ወይም ሀተታ ነው። ከዚህ በተቃራኒ ስነ ጽሁፍ በሚለው ውስጥ የምናገኛቸው የፈጠራ ጽሁፎች ወይም ልቦለዶች፣ ተውኔቶች፣ ግጥሞች፣ አጭርም ሆነ ረጅም ልቦለዶች ማለት ነው፣ በአብዛኛው ፈጠራዊ ናቸው፣ ምናባዊ ናቸው፣ ኪናዊ ናቸው። በደራሲዎች ወይም በጸሐፊዎቹ የፈጠራ አቅም ላይ የተመሰረቱ ናቸው እንጂ ትክክለኛ በሆነ ታሪክ ላይ የተመሰረቱ አይደሉም። ይህ ማለት ስነ ጽሁፍ የውሸት ስራ ነው፣ ስነ ጽሁፍ ፈጽሞ በዓለም ላይ ያሌለ ነገር ነው ብለን እንድንከራከር ግን አያደርግንም። ምክንያቱም ስነ ጽሁፍ የሚነሳው ከማህበረሰቡ አስተሳሰብ ነው። ስነ ጽሁፍ የሚመሰረተው በማህበረሰቡ ባህል ነው። መንግስትና ማህበረሰብ ካላቸው ርዕዮተ ዓለም ጭምር የሚመነጭ ስለሆነ ማለት ነው። አንድ የስነ ጽሁፍ ስራ በሚጠናበት ጊዜ ምንም ያክል የፈጠራ ስራ ቢሆንም እንኳን ከባዶ መሬት እንዲሁም ከባዶ ቦታ ላይ የሚነሳ ስራ አይደለም። አንድም የዘመኑን አስተሳሰብ፣ አንድም የዘመኑን ባህል፣ የኑሮ ዘይቤ፣ ፍልስፍና፣ ርዕዮተ ዓለም፣ የመንግስት ወይም የስነ መንግስት አወቃቀርን ማህበረሰቡ ለባህል፣ ማህበረሰቡ ለሴቶች፣ ማህበረሰቡ ለመንግስት፣ መንግስትም ለማህበረሰብ፣ መንግስት ከመንግስት ጋር ጭምር ያለውን አመለካከት የሚያንጸባርቁ ይሆናሉ ማለት ነው። ስለዚህ አንድ የስነ ጽሁፍ ስራ እያነበብኩኝ በዚያን ወቅት ላይ የነበሩ ገጸ ባህሪያት በስነ ጽሁፍ ስራ ውስጥ የተነሱ እነዚያ ገጸ ባህሪያት ምንድነው የሚያስቡት? ምንድነው እያደረጉ ያሉት? ምን ሰርተው ከማህበረሰቡ ምን ወይም ከመንግስት ምን አይነት ውግዘት ደረሰባቸው? በማህበረሰቡ ዘንድ ያንን አቋም ያንን አመለካከት በማራመዳቸው ምክንያት ተቀባይነት አገኙ ወይስ ተገፉ የሚለውን ነገር በአንድ የስነ ጽሁፍ ወይም በአንድ የልብ ወለድ ታሪክ ውስጥ በምናነብበት ጊዜ ተገፍተው ከሆነ ለምን ተገፉ? ተቀባይነትም አግኝተው ከሆነ ለምንድነው ተቀባይነት ያገኙት? ለምንድነው ያ ደራሲ ያንን ገጸ ባህሪ ስለሆነ እንደዚያ ባለ ችግር ውስጥ ከቶ አለም እንደዚያ ባለ መልካም ነገር ውስጥ ከቶ የሚያስነብበን? ምክንያቱም ሊነግረን የፈለገው ነገር ስላለ ነው። በዚያን ወቅት ላይ ምን ነበር? እንደዚህ አይነት አመለካከት ማራመድ በመንግስት ዘንድ ምን አይነት ምላሽ ያሰጣል? በማህበረሰቡ ዘንድ ውስጥ የሚያሰጠው ምላሽ ምንድነው የሚለው ነገር እንድንረዳ ወይም እንድናውቅ እየረዳን ነው ማለት ነው። በሌላ አባባል ስነ ጽሁፉ ለተዝናኖት ተብሎ የተጻፈ ቢሆንም እንኳን በዚያን ዘመን ላይ የነበረውን አመለካከት በዚያን ዘመን ላይ የነበረውን ርዕዮተ ዓለም እንድናውቅ እየረዳን ስለሆነ ታሪክ ማወቅ እንችላለን ማለት ነው። ታሪክ እየተረዳን እንዳለ ከዚህ አኳያ መረዳት ይቻላል። ስለዚህ የስነ ጽሁፍ ስራ ለባህል፣ የስነ ጽሁፍ ስራ ለፖለቲካ ስራ፣ የስነ ጽሁፍ ስራ ታሪክ ለማወቅም ጭምር ያለው ሚና ከፍተኛ መሆኑን ከዚህ መረዳት ይቻላል ማለት ነው።